አዎ ጽናት በጣም ተቀይራለች። ጽናት ለምንድን ነው እንደዚህ የተቀየረችው? እየተነጫነጨች ነው። አረገዘች እንዴ? ምን ተፈጠረ? ቅዱሴንስ ለምንድን ነው የማታሳዩን? በጣም ወዘተ ኮሜንቶች አሉ ማለት ነው። እኔም በነገራችን ላይ ጽናት ምን እንደሆነች ግራ ገብቶኛል። ብቻ እየተነጫነጨች ነው ከሁሉም ሰው ጋራ። ምሩ ደግሞ እንደዚህ ማድረግ የለባትም። እንደዚህ ለሷ ብሎ እየተጨነቀ ያለውን ባህሏን እና ሆማን ማስከፋት የለባትም ምናምን እያላችሁ ነው። በተለይ እኔም እና ቅዱሴን ለምንድን ነው የማያሳዩን? ለእኔም ትልቅ ጥያቄ ሆኖብኛል። ቅዱሴን ማየት እፈልጋለሁ። ምክንያቱም ምን አይነት ሁኔታ ላይ ነው ያለው? ምንድነው እየተፈጠረ ያለው? ቅዱስ የት አለ? ለምንድነው የማናየው? የደረሰበትን ችግር ለምንድነው የማናውቀው? በዛብህስ የት አለ? ብርቄስ የምፈልጋቸውን ሰዎች ዛሬም አላየኋቸውም። ትናንትና በተለቀቀው ቪዲዮ ላይ አላየኋቸውም። ዛሬም እስቲ እንግዲህ ሲለቀቅ አብረን የምናይ ይሆናል። ዛሬ ወይ ነገ ይለቀቃል ማለት ነው። በቀጣይ ክፍል የምናይ ይሆናል። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ተወዳጁ የጽናት ድራማ ትንሽ አወዛግቦናል። ለምንድነው ግማሹ ሰው የሌለው? በዛብህ የታል? የጽናት አባትስ? የጽናት አባት ወደ ክፍለ ሀገር ተመልሶ ነው? የጽናት አብሮ አደግ ጓደኛው የታለ? በጣም ብዙ ጥያቄዎች ናቸው ማለት ዳጊም እንዲኖር እንፈልጋለን ማለት ነው። የታለ? በጣም የበዛበት ደግሞ እንደዚህ ሰውን በሽጉጥ መጥቶ ተፈርዶበት ታስሮ ነው ወይንስ ምንድን ነው? በጣም ጥያቄዎች አሉ። እንግዲህ እነሱን በራሳቸው መልኩ ወይም በራሳቸው ላይ ቀስ በቀስ ጥያቄያችንን ይመልሳሉ ብዬ አስባለሁ። ነገሮች በጣም እየተወዛገቡና ግራ እየተጋቡ ነው ያሉት ማለት ነው። ምህሩም እንግዲህ ትሞታለች አትሞት የሚለውን አናቅም። አለምዬ አባትና ልጅና አሁንና አባቱን ሳሎን ቤትታ ምህሩን አይቻት ልምጣ ብላ ወደ መኝታ ክፍል እየገባች ነበረ። መድኃኒቱን ልትውጠው ስትል ትደርስባታለች ወይንስ ደግሞ መድኃኒቱን ውጣ ለመሞት እየተጣጣረች ታገኛታለች ወይንስ ደግሞ ምሩ እንደፈለገችው መድኃኒቱን ውጣው ሞታለች? በጣም ከባድ ነገር ነው እያሰብኩ ያለሁት እኔ። ግን ምንም ነገር ባይፈጠርና ምንም ነገር ባይሆን በጣም ደስ ይለኛል። እስቲ እንግዲህ በቀጣይ ምን ሊፈጠር እንደሚችል አብረን የምናይ ይሆናል። ነገሮች ግን በጣም አወዛጋቢና አስፈሪ እየሆኑ ነው ማለት ነው። ጽናትም ደግሞ አርግዛ ይሁን ወይንም ደግሞ የኪራን ስንትን በቀል ሰራተኛይቱ ላይ እየተወጣችውን አላውቅም። በትንሽ በትልቁ ዝም ብላ ትነጫነጫለች። በትንሽ በትልቁ ከሰራተኛይቱ ጋር እየተጨቃጨቀች ነው። ጽናትም ጓደኝነቷን እያሳየች ነው። ምህሩን እያገዘቻት ነው እንድትንቀሳቀስ እንድትድን የሚፈልጉ ብዙ ሰዎች አሉ። ምህሩ ግን ደግሞ በአጭሩ ህይወቷን መቅጨፍ ፈልጋለች። ያ ነገር ይሳካላታል አይሳካላትም፣ ይሆናል አይሆንም የሚለውን ነገር እንግዲህ አብረን የምናይ ይሆናል ማለት ነው ጉዶቼ። ግን በጭራሽ መሞት አለባት ብዬ አላስብም። ምህሩ መሞት የለባትም። ነገሮች በጣም ከባድ ነው የሚሆኑት ብዬ ነው የማስበው ማለት ነው ውዶቼ። እስቲ እንግዲህ በቀጣይ ምን ሊፈጠር እንደሚችል አብረን የምናይ ይሆናል። ምን የሚፈጠር ይመስላችኋል እናንተ ቤተሰቦች? በእርግጥ የጽናትና የኪራ ፍቅር በጣም ደስ ይላል። ግን ስራ እየበዛበት ስለሆነ የአባቱን ድርጅት ስለሚያስተዳድር አሁን ላይ ምን እየተፈጠረ እንደሆነ ራሱ ጥያቄ ሆኖበታል ማለት ነው። ምክንያቱም ሚስቱን ጊዜ እየሰጣት አይደለም። እሷም ደግሞ ጊዜ እንዲሰጣት ትፈልጋለች። ከእሷ ጋር አብሮ እንዲኖር ከእሷ ጋር አብሮ መኖርና አብሮ መሆን እኮ ይለያያል። ታውቃላችሁ አይደለ? በቃ ጊዜ ማሳለፍ መውጣት አለባቸው። ኪራ ግን ሌቱንም ቀኑንም ስራ ነው። አንዳንድ ጊዜንም ስራ ሁሉ አድሮ ሁሉ የሚመጣበት ጊዜ አለ ማለት ነው። እና ያ ነገር ያንን ስሜት ያንን እንትን እያለች ሰራተኛይቱ ላይ ያንን እንትን እየተወጣች ነው ብዬ ነው የማስበው። በቃ ንዴት አለባት እና ብቻ አዲስ ፍቅርና አዲስ ትዳር እንደዚህ ያደርጋል። ብቻ ግን የጽናት አባት የታለ? የጽናት አብሮ አደግ ጓደኛዋ የታለ? ወንድሟ ማለት ይቻላል የዳራት ኩሎ የዳራት በጣም አሪፍ ጓደኛ ነው ያላት። የታለ? የጽናት አባትስ የት ሄደ? በዛብህስ? ብርቄስ? በቃ እነዚህ ሰዎች የታሉ? ዋናዎቹ ሰዎች እያየናቸው አይደለም? እንዲመጡልን እንፈልጋለን ማለት ነው። እንግዲህ ጽናት ምን እንደሆነች አላቅም፣ ተቀይራለች። በጣም እየተነጫነጨች ነው። በጣም ቁጡ ሴት እየሆነች ነው። ትዳር እንደዚህ ያደርጋል ቤተሰቦቼ። ኦ ማይ ጋድ። ብቻ ግን እስኪ የምናይ ይሆናል።